ያዋጣው ሃይማኖት ድርጅት ነው። ኦኬ የሆኑ ሰዎች ሄደው የሚያመልኩበት የሆነ ቤት ነገር ይሰራል። ከዛ በኋላ በቃ ያ ወይ አዳራሽ ትከራያለህ በቃ ከዛ አንተ ትሸቅላለህ። የ50 ሚሊዮን ቤት ሻወር በእምነበረድ ታሰራለህ። እዛ ውስጥ ትታጠባለህ። ምናኑ ደግሞ ቆሎ እየበላ አንተን ያጥባል ማለት ነው። ደንቆሮ ይከተል። እኔ ጂጂ አልከተልም። አምላኬ እኔ ጋር ነው ያለው። በምሰራው ስራ ነው የሚገለጽ የኔ አምላክ። በምናገረው ወደ አፌ በሚገባውና በሚወጣው በእኔ ትህትና መልካምነት እንጂ የኔ አምላክ የሚገለጸው በአንተ ደንቆሮ በአንተ ቪላ ቤትና በአንተ መኪና አይደለም። እና እካኮች ናችሁ። ለማንኛውም ሌሎቻችሁ ጴንጤዎች ግን አስቡበት። ይኸውላችሁ ሃይማኖት ሊደክም ሊጠፋ ሲል እንደዚህ ያቅበዠብዣችኋል። ኦርቶዶክስ እንደዚህ ምን አይቀራችሁ እንደዚህ ቅበዥ አልኳቸው። አንዱ ባታዊ ነኝ እያለ ሲመጣ፣ አንዱ አረጋዊ ነኝ እያለ ሲመጣ፣ ህዝቡ በዚህ በዛ ሲከፋፈል ዛሬ ለዚህ በቅቷል። እና አይ ቲንክ ሶ እናንተም ቅብዥብዥ አርጓችኋል። አዳዲስ ጴንጤዎች እና አዳዲስ ጴንጤንን የምትሉ እንዲህ አርጓችኋል። ምክንያቱም ሊበትናችሁ ሲፈልግ እግዚአብሔር ነው። ከዛ በቃ ደግሞ ተነስቶ ህዝቡ በሙሉ ሙስሊም ይሆን ይሰልምና ከዛ ትናደዳላችሁ። ሰላም ወዳለበት ነው ሰው የሚሄደው። ምክንያቱም ሙስሊሞች ናቸው። በቃ እንደናንተ እንዲህ አያደርጋችሁም። ተከባብራችሁ ብትኖሩ ነው የሚያዋጣችሁ። አንዱን ትመጣለህ የሆነ ነገር ትላለህ ትመጣል። ከዛ ታዋቂ ለመሆን ኧረ አፈር ያስበላ አፈር ብላ ጀንፈል ጉዴላ እስቲ ገንዘብ አምጣና ህዝቡን ከረሃብና ከጦርነት እንትን በለው። የዛኔ ኦኬ ጉዴላ ገንዘብ ያለው ሰው እንደዚህ ቁጭ ብሎ ቅቤ ተቀብዞ ከወዱ አልፎ ለአናቱ ቅቤ እንደዚህ አድርጎ ለባሉ ለውሽማ ይዘጋጃል። አንተ ምትበላው የለ እዚህ ቁጭ ትልና አሜሪካን የበላውን የጠገበውን በበርገር ጭንቅላቱ የታመመውን ሰውዬ ምን እንዲሁ ከዚህ በላይ እግዚአብሔር ምን ያደርግለት? አሜሪካን ላከው፣ የሚበላውን ሰጠው፣ የሚነዳውን መኪና ሰጠው። ሂድና ድሃውን ስበክ፣ እግዚአብሔር የራቀው ሂድ፣ በችግር ላይ ያሉትን ስበክ፣ ሂድ በእግዚአብሔርን ያጡትን ምን አባት አረጋል? እኛ ጋር ለ ጴንጤ ያለው መጽሐፍ ቅዱስ ቤተክርስቲያን እዚህና እዚህ ምን ታደርጋለኛል? እንግዲህ እግዚአብሔር ምርጥ አርጎ እያኖረን ነው። ኢቨን ራሱ ከዛች ከችጋር ሀገር ወጥቶ እዚህ የስራ አክሰስ ያለበት ቦታ መኖር ራሱ ጽድቅ ነው። ገነት ስላልሆነ ነው። ገነት እኮ ገነት ሰላም ጠዋጠሽ የማይልበት ቦታ ነው ያለ ነው። ስንፈልግ መንግስት ደሞዝ ጨምር ብለን ስንፈልግ ስኳር ቀንስ ብለን አንተ አለ አይደለ ደሞዝ ማለት እዛው ክርስትና እዛው ሃይማኖትን እዛው ያዝ። ከዚህ ሆኖ እንዲህ አሁን ነገ ይወጣና እንዲህ ይላል። እንግዲህ ይሄ ደንቆሮ የሆነ ማኛ የሚባል እከክ እንዲህ ይላል። ጴንጤ እኮ ጌታ ኢየሱስ ክርስቶስ እኮ እንዲህ አምላክ ይገባልኝ ምናምን እንዲህ ከዛስ ኦርቶዶክሶች ብሎ እንዲሳደብ አፍ የለህም። ራስ አትሰድብም። ለምንድን ነው የዮናስ እማኛ አፍ የምትከራየው? ራስ አስረዳ። አቅሙና እውቀቱ ካለ ከሌላው ሃይማኖት ያንተ የሚበልጥ ከሆነና የጻድቅ መንገዱን የሚያሳይ የጽድቅ መንገዱን የሚያሳይና የመንግስተ ሰማያቱ ቁልፍ ካለ አውጣና ሽጠው። አንተ ራስ መች ገባ ሃይማኖቱ? ደንቆሮ። ሃይማኖቱማ ቢገባ ኖሮ አሜሪካን ቁጭ ያለ ሰው ጋር አትሄድም ነበር። ሃይማኖቱ ቢገባ ኖሮ ታች ወርደ ራስ ደስታ፣ ጥቁር አንበሳ፣ ህይወት ውጣ ግባ ያለባቸው እነሱ ጋር ሄደ ትመክራቸዋል። በፊት ለፊት ኑሮ መረረኝ ብሎ ፌስቡክ ላይ ወጣቱ ራሱን እያጠፋ አንተስ ኑሮ በጣም የጣፈጠን ሰዎች ጋር መጥተው ጴንጤ ሆኑ ትነናል። እኛ እኮ ጴንጤ ስለሆነ ነው ኑሮ የጣፈጠን። እግዚአብሔር አጠገባችን ስላለን መችስ ሄድና እነዛን ልጆች አድናቸው። የእግዚአብሔርን እንትን የሚፈልጉ እርዳታ የሚፈልጉ እነሱ ጋር ሂዱ እስቲ። ክርስቲያኖች ጎዴ ወጣቱ ግራ የገባው ወጣት ጋር በፖለቲካና በሙስና ግራ የምታጋቡት እነሱ ጋር ሄዱና ስበኩ። መቼስ መንግስት ይሄንን እምቢ አይላችሁ።
ተስፋ ስጧቸው ውስጥ መጽሐፍ ቅዱስ ተስፋ ነው። እግዚአብሔር ተስፋ ከሆነ ሂዱ ለተቸገሩት ተስፋ ስጡ። እከክ ደንቆሮ ራስ ተስፋ የለህም። ተስፋ የምትሰጥም ሰው አይደለህም። በቃ ተስፋ የላችሁ። መነገጃ ነው ሃይማኖት፣ መነገጃ ነው። የተወሰኑ ሰዎችን ትሰብስባለህ፣ መሬት ትጠይቃለህ፣ አዳራሽ ትሰራለህ ወይ ቤተክርስቲያን ትሰራለህ። ከዛ በኋላ የቤተክርስቲያን ግብር ክፈሉ ትላለህ። አንቺ ምንድነሽ? ሰው ነኛ ምንድነው? ውዱ አደጌ ምን ደግሞ አንቺ ምንድነሽ ብለሽ ትጠይቂኛለሽ። የተግባባኑ ሰው በመሆናችን አይደለም እንዴ? ውሻና ሰው በመሆናችን እኮ አይደለም። ነገር ውሻ ስለሆንሽ አልገባሽም። ስለኔ እከክ ደንቆሮ፣ እውነቱን ነው የምወጣ ደንቆ ግራ ገባን እኮ ከደንቆሮ ሰዎች ጋር። ቲክቶክ አይ ላቭ ዩ ቲክቶክ። በኋላ ስፖርት ሰራላችኋለሁ። ኧረ ሰው አይደለሽም። ምንድን ነኝ ታዲያ? ሰው ያልሆኑ ሰዎች ሂድና እሱን ደክለ ይደክል። እዚህ ጋር ቁጭ ብሎ ሲደክል ነበር፣ እሱም ይደክል አብሮ። አንድ አይደላችሁ? የደፋሪ ዘር ደፋሪ እኮ ነው። ይኸውልሽ ፊት ይህን ይመስላል። ነይና ላሹ፣ ነይ ላሹ። ቁርስሽ ነው፣ ነይ ብሬክፋስትሽ ነው። የሸራተን ነይ ቢዩ ስታዩ ራሱ ይኸውልሽ በቃ እንዲህ ነው የምትይው። አይ ከንፈር፣ አይ አፍንጫ፣ አይ አይን፣ አይ ሰውነት፣ አይ ቂጥ፣ አይ ጡት። ሸራተን ነኝ አልኩሽ እኮ ሸራተን። ደንቆሮ ይላል ሰውዬው። ስለተመቸሻቸው ነው። እኔ ከመመቸት እኮ ብቻ አይደለም ቁርሳቸው፣ ምሳቸው፣ ራታቸው ነኝ እያልኩክ ምን ሆነሃል? እኔን ካላየ ይሄ ህዝብ እኔን ካላየ ምን ይላል? ይርበዋል፣ ይሰማዋል። በጣም ነው የሚሰማው። ደንቆሮ ይሰማዋል፣ በጣም ይርበዋል፣ ይንገበገባል። እንኳን እኔ ይሄን ደንቆሮ ሽማግሌ ካላየ ያ እከክ አረጀሽ። ሰው ስለሆንኩ ነው፣ እንጨት አይደለሁም። ያ በቁሜ እንዲህ ብዬ መቃረው የእሱ ፍጡር ስለሆንኩ ነው። ጂጂ ኢየሱስ ይወድሻል። እንኳን እኔ አንቺንም ወዶሻል ኢየሱስ። ስለወደደኝማ ነው በፊት ለፊትሽ ይኸውልሽ የቂቤ ገንቦ አድርጎ ይኸውልሽ እንዲህ እያብረቀረብኩኝ። ጠባሳ የለኝ ጠንሳሳ። ይህኝማ እግዚአብሔር ሲወድሽ እንደዚህ አይነት ኮንፈርት የሆነ ቦታ ላይ ያስቀምጥሽና እንደዚህ አድርጎ ነጭ ቲሸርት ያስለብስሽና ይሄ እንኳን ቢበላሽ እንኳን ጣጣ የለሽም። ምክንያቱም እግዚአብሔር ሰጥቶሻል። ቂቤሽን እንደዚህ ትቀቢ ነው። ግማሹ ቂቤ ድሮ ትምህርት ቤት 3ኛ ክፍል እያለ ቂቤ ሲባል የተማረው ነው። እዛ በኋላ ቂቤ ምን እንደሆነ የማያውቃል። እኛ ቂቤ በልተን ከእንደገና ብራችንን ከፍለን ቦርጫችንን የምናስጠርግ ሰዎች እኮ ነን። ልዩነት ትጠያለሽ፣ ልዩነት በጣም ትጠያለሽ። ታዲያ እኔ ሴጣን ልጅ ነኝ ወይስ የእግዚአብሔር ልጅ ነኝ? እግዚአብሔር ሲወድ አክብሮ በዙፋኑ ላይ ቁጭ ያደርግሻል። የሚጠላቸውን ያወረውራል እያልኩኝ አይደለም። በነገራችን ላይ ያ አልወጣኝም። የሚጠሉትን ግን ያ የማይጠሩትን ከጠራሹ ግን አክብሮ ያኖርሻል። ያ እኔ በአቅሜ በጉልበቴ እንጨት እንጫለሁ ስትይው ታብጃለሽ። እንደንትና እዚህ ላይ እንዳበዱት ሰዎች አብዶሽ ያ ራስ ጭንቅላታችን በስመ አብ አድርቀ ነው ነበር ለካ ሰሞኑን ያው ቂቤ ቅብት ብለን ይኸውልሽ እንደዚህ ነው የቂቤውን ከእንደገና ሲል እናርጋለን። ይኸውልሽ እንደዚህ እንዲህ እንቀባለን። ምን ትያለሽ? እንዲህ አየሽ። ከዛ ደግሞ ባደባናችንን ውሃ እንሞላና ያ ዱሽ ጄል እናደርግና ወይንም ደግሞ ጥሩ የሆነ ዱፍት ያለው ምናምን ሻምፖ ታሪክ ነው ውስጡ ከተሽ ዘፍዘፍ ብለሽ በኋላ እንዲህ እያልኩ መጣባችኋለሁ ማለት ነው። ራስሽን አትይም። እነዚህ ቁጭ ብለሽ ደንቆርና ደንቆሮ እያዳመጥሽ ሃይማኖቱንና ጾታውን እስከሚቀይር የምትጠብቂ ይህ ሰውዬ ጾታውን ቀይሯል። እዩት፣ ከድሮና ካሁን አሁን ከመቀመጫው የማይነሳ ተቀዷል። ቂጡ ተቀዷል። ቂጡ ተቀዷል። ቂጡን ቀዶ ነው እንደዚህ የሚተረተረው፣ በአፉን በቂጡ የሚተረተረው። እነዚህ አዳዲስ ጴንጤዎችን እንዱ ባላያችሁ ራሱ ደስተኛ ነኝ። እንዱ ባልሰማችሁ ባላያችሁ አሳፋሪዎች፣ ስንት የተከፈለለትን ሃይማኖት
እዚህ ትመጣና እዚህ በቃ ይማኔ ማኛ ይሄኔ ማኛ አንድ ነገ ደግሞ አጥረግርጎ ስለሚሰድብሽ ቁጭ ብለን እንጠብቀን። ነገ ደግሞ ይመጣና አቤት የብልጽግና ጴንጤ ይለናል። ጠብቁ። አንድ ሳምንት ኦንሊ ዋን ዊክ እንዲህ ይላል። ያንን አይታችሁታል? ብልጽግና እኮ ነው ጴንጤ ውስጥ ያለው ፖለቲካ አይደለም። ጠብቁ። ይሄንን ነው እንደው እኔ የዛን እግሬን እንዲሰቅ እያልኳችሁ እንዳልቻየ እግሬን እንዲሰቀል ላርግ ያልኩ በቃ ትክትክ ብዬ ነው የምሰቀው። ትክትክ ዳልቻየ ቴንኪው ትክትክ ብዬ ነው የምሰቀው። ትክትክ እንዲሁ በቃ አሁን ገብቷል። ሚስጥ እንዲህ ይላል እንዲህ ነው የሚላችሁ ይኸውላችሁ ፋኖ ይላል እንዲህ ነው የሚለው። ደከልኩት እኮ ልጁን ይደፍራል እያልኩ ግን አንተ ወደ ላይ ትሄዳለህ እንጂ እኔ ደግሞ እኮ ምን አልኩ መሰለኝ? ልጁን ይደፍራል እኮ አልኩ። ልጁን እየደፈረ ነው እግዚአብሔርን የደፈረ ይሄ ባለጌ በቃ የመጨረሻ ልጁን የማይደፍርበት ማለት እኔ ዮኒ ማኛ ልጁን ይደፍራል 100% ሹሩኝ ነው ማለት 100%። ከዛ እንዲህ ይላል እኔ እኮ ፋኖ ነኝ ይላል። ፋኖ ነኝ የሁላችሁ ሰማችሁ ይላል። ዳልቻዬ ሰማችሁ? ገባውና ጴንጤዎቹ ጋር እንዳለ ፖለቲካ ነው ብሎ የጴንጤን ሃይማኖት በፖለቲካ አድርጎ ረግጦ ሲያወጣችሁ ቁጭ ብለን እናያለን። ግን በእናንተ የሚከበር ጴንጤ የለም። እግዚአብሔር አሁን ባላችሁ አይከበርም። ምክንያቱም እንደዚህ አይነት ቆሻሻ ሰው አንዴ አይታችሁታል። ይሄ ሰውዬ በየቀኑ ነው ጾታውን ራሱ ቀይሯል። ለመዋረድ ነው እንዴ እናንተ? እኛ እንዋረድ፣ እንደ ግል ተዋረዱ። ምን ልታረጉ ነው ክርስትናን እሱ ጋር የምትወስዱት? ተው እንጂ ነውር አይደለም እንዴ? አዋርዳችሁ ልታዋርዱ ነው እንዴ? ዳልቻዬ እንዴት ነህ? ለአብን አረጋይ ለዚህ ሾርምጣ ሰውዬ ደኮሽ ነው እንዴ ያለ የደከልኩት ነው